እሺ አንደኛው ጥያቄ የውሃና ኢነርጂ ሚኒስቴር ዋተር ትሪትመንት ፖንድ ለማሰራት ኮንትራክተሮችን ኢንቫይት አድርጓል ወይም ጋብዟል። ስለዚህ ይህን ስራ ለመስራት ደግሞ የተወዳደሩት 4 ተወዳዳሪዎች ናቸው። የእነሱን ቴክኒካል ስኮር፣ ፋይናንሻል ኦፈራቸው እና ሪቤት ተቀምጧል ቴብሉ ላይ። በዚህ መረጃ መሰረት የትኛው ነው ኳሊፋይድ ቢደር ነው የሚለን። ወደ መልሱ ስንሄድ ቴንደረር ዲን አውቶማቲካሊ ዲስኳሊፋይ ወይም ደግሞ ሪጀክት እናደርገዋለን። ለምን? ሚኒመም ቴክኒካል ስኮር 70% ነው ያስቀመጠልን። ያ ማለት ወደ ፋይናንሻል ለማለፍ ሚኒመም ቴክኒካል ስኮሩ 70% መሆን እንዳለበት አስቀምጦልናል። ስለዚህ ቴንደር ዲ ይህን ስለማያሟላ አውቶማቲካሊ ሪጀክት እናደርገዋለን ማለት ነው። ወደ ሌሎቹ ስንሄድ ቴንደረር ወይም ተወዳዳሪ ኤ፣ ቢ፣ ሲ ይቀሩናል። ተወዳዳሪ ዲ ዲስኳሊፋይ ወይም ደግሞ ሪጀክት ስንለቅ 3 ተወዳዳሪዎች ይቀሩናል። ከ3ቱ የትኛው ነው አሸናፊ የሚለው ደግሞ ለመስራት መጀመሪያ ፋይናንሻል ኦፈራቸው አፍተር ሪቤት ምን ያክል ነው ማለት መጀመሪያ ከሪቤት በፊት ተወዳዳሪ ኤ 850,000 ብር እንደሚሰራ ነበር ያስገባው። 95% ሪቤት እንደሚቀንስ እዚህ ጋር አስቀምጦልናል። ጨረታው ካሸነፍኩ 5% እቀንሳለሁ ብሎ እዚህ ጋር አስቀምጦልናል። ስለዚህ እሱን ስንቀንስ 807,500 ይሆናል ማለት ነው። ተወዳዳሪ ቢ 700,000 የሞላው ምንም ሪቤት 0% ነው። ስለዚህ ራሱ 700,000 ይሆናል ማለት ነው አፍተር ሪቤት። ተወዳዳሪ ሲ ደግሞ 800,000 ነበር ያስቀመጠው፣ ሪቤት 3% አስቀምጦልናል። ስለዚህ ከ800,000 3% ስንቀንስ 3% ስንቀንስ 776,000 ይሆናል ማለት ነው። ቴክኒካል ስኮራቸው እዚህ ጋር ከላይ የተቀመጠው ከ100% ነው። እኛ ወደ 70% እዚህ ጋር ዌይታቸው ቴክኒካል ስኮር ከ70 ፋይናንሻል ኢቫሉዌሽን ደግሞ ከ30% እንደሚይዝ ነው ያስቀመጠልን። ስለዚህ እዚህ ጋር ከ100% የተቀመጠውን እኛ ከ30% ከ70% ኮንቨርት አድርገን እናስቀምጣለን። ስለዚህ ከ70% ከላይ 75 ነበር ከመቶ ያገኘው። 75 ሲባዛ በ70 ሲካፈል ለ100 አድርገን 52.5 ያገኛል ተወዳዳሪ ኤ። ተወዳዳሪ ቢም በዚህ መልክ ሰርተን ወደ 49 ያገኛል። ተወዳዳሪ ሲም 72 ሲካፈል ለ100 ሲባዛ በ70 አድርገን 50.4 ያገኛል ማለት ነው። ከ70 ወደ ፋይናንሻል ስኮር ስንሄድ ደግሞ ምንድነው የምናደርገው? ሚኒመም የሞላው ሲካፈል ለእያንዳንዱ አድርገን ሲባዛ በ30 እናደርጋለን ማለት ነው። ለምን? ፋይናንሻል ስኮር ከ30% ስለሚይዝ። ስለዚህ ሚኒመሙ ከሁላቸው ሚኒመሙ 700,000 ነው። ስለዚህ ሚኒመሙን ወስደን ለእያንዳንዱ ነው የምናካፍለው። 700,000 ሲካፈል ለ807,500 ስናደርገው 26.01 እናገኛለን ማለት ነው። በ30 አብዝተን ተመሳሳይ የተወዳዳሪ ቢም እንደዛው 700,000 ሲካፈል ለ700,000 ሲባዛ በ30 አድርገን 30 እናገኛለን ማለት ነው። የተወዳዳሪ ሲ 700,000 ሲካፈል ለ776,000 ሲባዛ በ30 አድርገን 27.06 እናገኛለን። ፋይናል ምንድነው የምናደርገው? ቴክኒካል ስኮራቸውና ፋይናንሻል ስኮራቸውን መደመር ነው ማለት ነው። ስለዚህ የተወዳዳሪ ኤ ቴክኒካል ስኮር 52.5 አለን፣ ፋይናንሻል ስኮር 26.01 አለን። እሱን ስንደምር
78 ነጥብ 51 ይመጣል። የተወዳዳሪ ቢ እንደዛው ቴክኒካል እና ፋይናንሻል ስኮሩን ስንደምር 79 ይሆናል። የተወዳዳሪ ሲ ቴክኒካል እና ፋይናንሻሉን ስንደምር ደግሞ 77 ነጥብ 46 ይመጣል። መጨረሻ ላይ ያው ከነዚህ ከሶስቱ ተወዳዳሪዎች የተሻለ ውጤት ያገኘው ወይም ቶታል ስኮሩ ከፍተኛው 79 ወይም ደግሞ ተወዳዳሪ ቢ ይሆናል ማለት ነው። ስለዚህ ተወዳዳሪ ቢ ኳሊፋይድ ቢደር ነው ማለት ነው። ስለዚህ ኮንትራቱ አዋርድ የሚደረገው ለተወዳዳሪ ቢ ይሆናል ማለት ነው። ለዛሬ ያው በዚህ ይበቃናል። ቀጣይ በሌላ ጥያቄ እንገናኛለን። ከሳምንት እስቲ 22ኛዋን ጥያቄ ሞክሯት። ቀጣይ ሳምንት አብረን እንሰራታለን። ቻናላችንን ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮም ከመቻችሁ ላይክ ማድረጋችሁ እንዳትረሱ። ለሌሎች ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ሼር አድርጉላቸው። ሳምንት ሰው ይበለን። መልካም ቆይታ። ወዳችኋለሁ። ቻው